ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም ወዳጆች በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ለዚህ ሰዓት ደረሳችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእኛ በፍጥረቶቹ አንደበት የተመሰገነ ይሁንልን። ልጅ ተጠርቶ እናት አትቀርምና የእናታችን የቅድስት ድንግል ማርያም ስሟ በእኛ በልጆቿ አንደበት የተመሰገነችና የተወደሰች ትሆንልን። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስማቸው በተሰጣቸው ክብር መጠን የተመሰገኑ ይሆኑልን። ዛሬ እግዚአብሔር ቢፈቅድና ቢረዳን የምንነጋገርበት የትምህርታችን ርዕስ ለክፉዎች ሰላም የላቸውም። ይህንን ኃይለ ቃል የምናገኘው በዚህ በትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ሲሆን ቃሉን የተናገረው ወይም የጻፈልን ከአራቱ አበይት ነቢያት መካከል የሚመደበው የስሙ ትርጉም መድኃኒት ተብሎ የሚጠራው ነቢዩ ኢሳይያስ ነው ማለት ነው። የትምህርታችን ዋና ዓላማ ለትውልዱ የሰላምን ጥቅም መንገርና በሕይወት በተግባር እንዲኖሩት ማስረዳት ነው። የእግዚአብሔር ልጆች፣ እግዚአብሔር ሰላማችን ነው። እግዚአብሔር ነፃነታችን ነው። እግዚአብሔር የሕይወታችን ዋስትና ነው። እግዚአብሔር የሰላም፣ የፍቅር፣ የይቅርታ፣ የአንድነት፣ የበረከት አምላክ ነውና ከክፋት ርቀን ከምቀኝነት ተለይተን ከዘረኝነት አስተሳሰብ ወጥተን ከደም አፍሳሽነት ወጥተን በፍቅሩ በአንድነት እንድንኖር የእርሱ መልካም ፍቃድ ይሁንልን። እግዚአብሔር በነቢያቱ አድሮ ይናገራል። እግዚአብሔር በሐዋርያቱ አድሮ ይናገራል። እግዚአብሔር በቀደሙት አበው አባቶች አድሮ ይናገራል። እግዚአብሔር በመጽሐፍት አድሮ ይናገራል። እግዚአብሔር በዚህ ዘመን ደግሞ በሊቃውንቱ፣ በካህናቱ፣ በሕፃናት ጭምር አድሮ ይናገራልና እግዚአብሔር ሲናገር ጆሮአችንን ከፍተን ልቦናችንን ሰጥተን ቃሉን ልንተገብርና እጃችንን ለሰላም፣ ለፍቅር፣ ለአንድነት ልናነሳ ይገባል ማለት ነው። የእግዚአብሔር ልጆች፣ የእግዚአብሔር ልጆች በዚህ ዘመን ሰላም የተናፈቀበት ዘመን፣ በዚህ ዘመን ፍቅር የተናፈቀበት ዘመን ነው። በዚህ ዘመን አንድነት የተናፈቀበት ዘመን፣ በዚህ ዘመን የሰው ልጅ በሰላም ወጥቶ በሰላም እንዲገባ የተናፈቀበት ዘመን ነው። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም ብሏልና የእግዚአብሔር ልጆች ዘመኑን በጾም፣ በጸሎት፣ በፍቅር፣ በአንድነት መዋጀት ይገባናል ማለት ነው። የእግዚአብሔር ልጆች የዚህን ሰዓት በቤታችን ሰላም ይሰፍናል። በአካባቢያችን፣ በመንደራችን፣ በኢትዮጵያ ሀገራችን፣ በአፍሪካ፣ በዓለም ሕዝብ ሁሉ ሰላም ይሰፍናልና ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብሏልና እግዚአብሔር እኛም ከክፋት፣ ከምቀኝነት፣ ከዘረኝነት፣ ከዘፋኝነት፣ ከጣዖት አምልኮት ተለይተን ወደ እግዚአብሔር በምሕረት፣ በይቅርታ፣ በንስሐ እንድንመለስ የእርሱ መልካም ፍቃድ ይሆንልን። ነቢዩ ኢሳይያስ
በዚህ በትንቢተ ኢሳይያስ ምዕራፍ 57 ቁጥር 1 ጀምሮ ስንመለከት ነቢዩ ኢሳይያስ እስራኤላውያን በጣዖት አምልኮት ተጠምደው ከእግዚአብሔር ሕግ ርቀው ከትእዛዙ አፈንግጠው በጣዖት አምልኮት ይመላለሱ ነበርና በእግዚአብሔር አማካኝነት ነቢዩ ኢሳይያስ ወደ እስራኤላውያን ሄዶ እንዲህ ብሎ ተናገራቸው። እናንተ የኀጣን ልጆች፣ የዘማውያንና የጋለሞታ ዘሮች ወደዚህ ቅረቡ። በማን ታላግጣላችሁ? በማን ላይስ አፋችሁን ታላቅቃላችሁ? ከጣዖት፣ ከዝሙት፣ ከክፋት፣ ከልዩነት፣ ከዘረኝነት ወጥታችሁ በይቅርታ በንስሐ ወደ እግዚአብሔር ተመለሱ ብሎ ለእስራኤላውያን ነቢዩ ኢሳይያስ ተናግሯቸዋል። በተናገራቸው ሰዓትም የእግዚአብሔር ልጆች ጣዖት ያመልኩ ነበርና ከእግዚአብሔር ሕግ ርቀው ነበርና እግዚአብሔርን አሳዝነው ነበርና ወደ ጣዖት አምልኮት አዘንብለው ነበርና ነቢዩ ኢሳይያስ የእግዚአብሔርን ቃል ሲነግራቸው ወዲያው ልቦናቸው ተሰብሮ እንደ ነነዌ ሕዝቦች እግዚአብሔርን ይቅርታ ጠይቀው በንስሐ ተመልሰው እግዚአብሔር ምሕረት ይቅርታ አርጎላቸው ያ የጣዖት አምልኮን ጥለው ከዝሙት ዓለም ተለይተው ከዘረኝነት አስተሳሰብ ወጥተው ከጎጠኝነት አስተሳሰብ ወጥተው በሰላም በፍቅር መኖር ጀምረዋል ማለት ነው። የእግዚአብሔር ልጆች እግዚአብሔር እኛን ሕዝቦቹን ፈጥሮ ለፍጡር የማይጥል ንጉሥ ነውና እንድንጠፋበት አይፈልግምና የእግዚአብሔር ልጆች በዚህ ዘመን ያለን ትውልዶችም ወደ እግዚአብሔር መመለስ ይጠበቅብናል። ወደ እግዚአብሔር መመለስ አለብን። ክፋት፣ ምቀኝነት፣ ዘረኝነት፣ ደም አፍሳሽነት በምድራችን ላይ ነግሷልና በይቅርታ በንስሐ ወደ እግዚአብሔር ተመልሰን በአንድነት በፍቅር መኖር ይጠበቅብናል ማለት ነው። የእግዚአብሔር ልጆች መዝሙረኛው ዳዊት እንዲህ ይለናል። በዚህ በመዝሙረ ዳዊት መዝሙር 34 ቁጥር 14 ላይ ከክፉ ሽሹ፣ መልካሙንም አድርጉ፣ ሰላምን እሹ፣ ተከተሏትም ብሎ ነቢዩ መዝሙረኛው ዳዊት ተናግሯል ማለት ነው። የእግዚአብሔር ልጅ ቅዱስ ዳዊት የተናገረው በዘመኑ ለሚኖሩት ሕዝቦች ቢሆንም ፍጻሜው ግን በአዲስ ኪዳን ለምንኖር ሕዝቦች ነውና ከክፋት እንድንሸሽ፣ ከዘረኝነት እንድንሸሽ፣ ከጣዖት አምልኮት እንድንሸሽ፣ ከግብረ ሰዶም እንድንሸሽ፣ ከመለያየት ከደም አፍሳሽነት እንድንለይ እግዚአብሔር በነቢዩ ዳዊት ላይ አድሮ ከክፋት ሽሹ፣ መልካሙንም አድርጎ፣ ሰላምን እሿት፣ ተከተሏትም ብሎ ተናግሯል ማለት ነው። እግዚአብሔር ይህንን ቃል ሰምተን ታዲያ የእግዚአብሔር ልጆች እጃችንን ለሰላም፣ እጃችንን ለፍቅር፣ እጃችንን ለአንድነት፣ እጃችንን ለጸሎት፣ እጃችንን ለይቅርታ
መዘርጋት ይጠበቅ። እግዚአብሔር ልጆች፣ ስለዚህ እግዚአብሔር በቤታችን ሰላም እንዲያመጣ፣ በመንደራችን ሰላም እንዲያመጣ፣ በኢትዮጵያ ሀገራችን ሰላም እንዲሰፍ፣ በአፍሪካ በዓለም ሰላም እንዲሰፍን ከፈለግን እጃችንን ለሰላም መዘርጋት ያስፈልገናል ማለት ነው። የእግዚአብሔር ልጆች በዚህ በመጽሐፈ ምሳሌ ምዕራፍ 16 ቁጥር 7 ላይ ጠቢቡ ሰለሞን እንዲህ ብሎናል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል ሰላም ያድርግ፣ ሰላምን ይፍጠር። በእግዚአብሔር ዘንድ ሰላም ይሆን ዘንድ፣ በእግዚአብሔር ዘንድ ፍቅር ይሆን ዘንድ፣ በእግዚአብሔር ዘንድ አንድነት ይመጣ ዘንድ። አዎ የእግዚአብሔር ልጆች፣ እኛ የሰው ልጆች ልቦናችንን ለቃሉ ከፍተን ጉልበታችንን ለእሱ አንበርክከን በሰላም በፍቅር በአንድነት መኖር ይጠበቅብናል ማለት ነው። እግዚአብሔር ልጆች ዘመኑን ስንመለከተው ክፋት የበዛበት፣ ዘረኝነት የበዛበት፣ ጎጠኝነት የበዛበት፣ ደም አፍሳሽነት የበዛበት፣ ዘፋኞች ያየሉበት፣ ምስጋና የቀነሰበት፣ እውነት ተረግጣ ሐሰት የነገሰችበት ዘመን ነውና ወደ እግዚአብሔር መመለስ ይኖርብናል። ዘመኑ እያለቀ ነውና፣ ዘመኑ እያጠረ ነውና እግዚአብሔር የምህረት የፍቅር የበረከት የይቅርታ አምላክ ነውና እኛም እግዚአብሔር የምህረት የይቅርታ አምላክ መሆኑን አምነንና ተረድተን ከኃጢአት መንደር ተለይተን ከዘረኝነት አስተሳሰብ ወጥተን ከደም አፍሳሽነት ሕይወት ተላቀን፣ አዎ የእግዚአብሔር ልጆች በእግዚአብሔር ጥላ ስር ማለፍ ይገባናል ማለት ነው። በእግዚአብሔር ጥላ ማደር ይገባናል ማለት ነው። ያለዛ አሁን የምናየው ጦርነቱ፣ ያለዛ አሁን የምናየው ደም መፍሰሱ፣ ያለዛ አሁን የምናየው ስደቱ ሊቆም አይችልም ማለት ነው። የእግዚአብሔር ልጆች በምህረት በይቅርታ በንስሐ ወደ እግዚአብሔር ካልተመለስ የእግዚአብሔር ልጆች እግዚአብሔር መሐሪ ነውና፣ እግዚአብሔር ይቅር ባይ ነውና ወደ እርሱ ተመልሰን ይሄ የምንሰማው ክፉ ነገር ሁሉ ኢትዮጵያን፣ አፍሪካን፣ ዓለምን ሁሉ ያስጨነቀው ክፉ ነገር እንዲወገድ ከፈለግ በሰላም በፍቅር በአንድነት መኖር ይጠበቅብናል ማለት ነው። ቅዱስ ጳውሎስም በዚህ በሮሜ መልእክቱ ምዕራፍ 3 ቁጥር 16 እስከ 18 ላይ እንደዚህ ይለናል። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም ብሎ ቅዱስ ጳውሎስ ጽፎልናል። የእግዚአብሔር ልጆች ክፉ አድራጊዎች የዳቢሎስ ግብረ አበሮች የዳቢሎስ ማደሪያዎች ናቸውና የእግዚአብሔርን ፍቅር የእግዚአብሔርን ሰላም
አያውቁትምና ትእዛዙን አይፈጽሙምና ለክፋት የተሰለፉ ናቸውና የእግዚአብሔር ልጆች። ቅዱስ ጳውሎስ የሰላምን መንገድ አያውቁትም፣ ሕዝቡን ያስለቅሳሉ፣ ድሃን ይበድላሉ፣ ፍርድን ያጓድላሉ፣ ሕዝብ በሰላም ወጥቶ በሰላም እንዳይገባ ያደርጋሉ፣ ደምን ያፈሳሉ ብሎ ተናግሯልና የእግዚአብሔር ልጆች ይህንን አውቀን እኛም ወደ ራሳችን ተመልሰን ሰው በመስታወት ፊት ቆሞ እድፉን እንደሚያጠራ ሁሉ እኛም ወደ ልባችን ተመልሰን የሰላምን ጥቅም የሰላምን አስፈላጊነት አውቀን ከቤተሰቦቻችን ጋር ሰላም ፈጥረን ከጎረቤታችን ጋር ሰላም ፈጥረን ከአካባቢው ሕዝብ ጋር ሰላም ፈጥረን አዎ የእግዚአብሔር ልጆች ኢትዮጵያ አልጠበበችንም፣ አፍሪካም አልጠበበችንም፣ ዓለምም አልጠበበንም። የጎደለን የእግዚአብሔር ልጆች ሰላም ነው። ሰላም ወደኛ እንዲመጣ እጃችንን ለሰላም ማንሳት ይኖርብናል። ከዘረኝነት መውጣት ይጠበቅብናል። ከጣዖት አምልኮት መሸሽ ይጠበቅብናል። ይህንን ካደረግን እኛም ሰላም ሆነን አካባቢውም ሰላም ይሆናል። ኢትዮጵያም አፍሪካም ሰላም ይሰፍናል ማለት ነው። እግዚአብሔር ልጆች ይህንን አድርገን በሕይወት በበረከት በሰላም እንድንኖር የእግዚአብሔር በጎ ፍቃድ ይሆንልን። በዚህ በኤፌሶን መልእክቱ ቅዱስ ጳውሎስ እንደጻፈልን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ ይነግረናል። የሰላምን ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ለሰላም እጃችሁን አንሱ፣ ለፍቅር እጃችሁን አንሱ፣ ለይቅርታ እጃችሁን አንሱ። የተጣላን ካለን ታርቀን፣ የቀማን ካለን የቀማነውን መልሰን፣ የበደልን ካለ የበደልነውን ክሰን፣ በኀጢአት በበደል የወደቅን ካለን በንስሐ ታጥበን እግዚአብሔር ለኢትዮጵያ፣ ለአፍሪካ፣ ለዓለም ሁሉ ሕዝብ ሰላም እንዲያወርድልን በዋይታና በሐዘን በለቅሶ እግዚአብሔርን መጠበቅና መጠየቅ ይገባናል። በዚህ ዘመን የእግዚአብሔር ልጆች ያለዚያ ኀጢአት እየባሰ በደሉ እየከፋ ደም አፍሳሾች እየበዙ ምድር ትጨነቃለች። ንጹሐን ሕዝቦችም በማያውቁት ነገር በውዴታም በግዴታም ነፍሳቸውን ይሰጣሉ ማለት ነው። የእግዚአብሔር ልጆች እግዚአብሔር መሐሪ ነው እንጂ እግዚአብሔር ይቅር ባይ ነው እንጂ በዚህ ዘመን ሰላም ጠፍቷል። በዚህ ዘመን ፍቅር ቀዝቅዟል። በዚህ ዘመን አንድነታችን ጥያቄ ውስጥ ገብቷል።
ወደ ራሳችን ልንመለስ ልናስተውላቸውን ይሰጣሉ ማለት ነው። የእግዚአብሔር ልጆች እግዚአብሔር መሐሪ ነው እንጂ እግዚአብሔር ይቅር ባይ ነው እንጂ በዚህ ዘመን ሰላም ጠፍቷል። በዚህ ዘመን ፍቅር ቀዝቅዟል። በዚህ ዘመን አንድነታችን ጥያቄ ውስጥ ገብቷል። ወደ ራሳችን ልንመለስ ልናስተውል ይገባል። በአንዳንድ ግለሰቦች፣ በአንዳንድ ባለስልጣኖች፣ በአንዳንድ ጥቅም ፈላጊዎች የንጹሃን ደም በአንድም በሌላም እየፈሰሰ ይገኛል። ስለዚህ ወደ ራሳችን ተመልሰን የሰውን ማንነት ተመልክተን እኔ ለመደረግ የሌለበትን ነገር በባልንጀራ ላይ አታድርግ ነውና የሚለው የእግዚአብሔር ልጆች። አዎ ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። ወደ አንድነት መንገድ መምጣት ይጠበቅብናል ማለት ነው። የሕዝብን ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ ብሎ ነቢዩ ኤርምያስ በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 14 ላይ ተናግሯል። የእግዚአብሔር ልጆች ሰላም ሳይሆን ሰላም ሰላም ይላሉ፣ ሕዝቡን ያታልላሉ፣ ሕዝቡን ያሞኛሉ። ጦርነቱ እያለ ደም መፍሰሱ እያለ ጦርነቱ በየቦታው ተንሰራፍቶ ተዛምቶ እያለ አዎ አንዳንድ ባለስልጣኖች ለሆዳቸው ያደሩ ሆዳቸው ክብራቸው የሆነ ከእግዚአብሔር ትእዛዝ የራቁ በኃጢአት የተዋጡ ሕሊናቸውን ለገንዘብ ለስልጣን የሸጡ ባለስልጣኖች አዎ ሕዝቡን ለማሞኘት በአንድም በሌላም መንገድ ሰላም ሳይሆን ሰላም ሰላም ይላሉ። ስለዚህ የእግዚአብሔር ልጆች ሰላም ሳይሆን ሰላም ሰላም ማለቱ ሳይሆን የሚጠቅመው ወደ ሰላም መንገድ መምጣት፣ ወደ አንድነት መንገድ መምጣት፣ ወደ ፍቅር መምጣት፣ ይቅር መባባል፣ ከጦርነት አስተሳሰብ መውጣት ይጠበቅብናልና ከዘረኝነት አስተሳሰብ ማምለጥ መውጣት ይጠበቅብናልና የእግዚአብሔር ልጆች ሰላም ሰላም ስላልን ብቻ ሰላም ይመጣል ብለን የምናስብ ከሆነ ተሳስተናል ማለት ነው። በተሰበረ ልብ ወደ እግዚአብሔር ተመልሰን በይቅርታ በምህረት በንስሐ ተመልሰን አንድነታችንን እንደ ቀደሙት አባቶች መመለስ ይጠበቅብናል ማለት ነው። እግዚአብሔር እስቲ ሰላም ስንሆን ምን እናገኛለን ብለን 1-3 ነጥቦችን እንመልከት። ሰላም ስንሆን፣ ፍቅር ስንሆን፣ አንድነት ስንሆን ምን እናገኛለን ብለን ስንመለከት በአንደኛ ደረጃ በሰላም ወጥተን በሰላም እንገባለን። በሰላም ወጥተን በሰላም እንገባለን።
ሰላምን ወደኛ ካመጣን፣ እጃችንን ለሰላም ከዘረጋን፣ እጃችንን ለይቅርታ ከዘረጋን፣ እጃችንን ለአንድነት ከዘረጋን፣ ይቅር ከተባባል፣ አዎ የእግዚአብሔር ልጆች በሰላም ወጥተን በሰላም እንገባለን ማለት ነው። ሰላም ለኩልክሙ ስለሚል የእግዚአብሔር ቃል ሰላም ለሁላችሁ ይሁን። ለኢትዮጵያ ሰላም ይሁን፣ ለአፍሪካ ሰላም ይሁን፣ ለዓለም ሕዝቦች ሰላም ይሁን፣ ለእንስሳቱ ለሐዋርያቱ ሰላም ይሁን ብሏልና እግዚአብሔር። ሰላም ስንሆን በሰላም ወጥተን በሰላም እንገባለን። ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ቁጥር 8 ላይ እንዲህ ይለናል፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ብሎ ተናግሮልናል ወይም ጽፎልናል ማለት ነው ቅዱስ ጳውሎስ የእግዚአብሔር። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ፣ ይቅር ተባባሉ፣ ከጦርነት ከዘረኝነት አስተሳሰብ ተለዩ፣ ትእዛዙን ፈጽሙ። የሰላም የፍቅር የበረከት አምላክ ወደ መንደራችን ወደ ሀገራችን ወደ ዓለማችን እንዲመጣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሎ ቅዱስ ጳውሎስ ተናግሮናል ማለት ነው። ሰላም እንዲሆን ከፈለግን፣ በምድራችን ላይ አንድነት እንዲነግስ ከፈለግ የእግዚአብሔር ልጆች ዘር ሳንለይ ጎሳ ሳንል በጎጣ ሳንከፋፈል፣ አዎ ክፋት ምቀኝነትን ጥለን ከአድመኝነት አስተሳሰብ ወጥተን ሁሉም የአዳም ዘር ነው ብለን ከሁሉም ጋር በሰላም መኖር ይጠበቅብናል ማለት ነው። እግዚአብሔር ልጆች የዛን ጊዜ እግዚአብሔር የምሕረት ዓይኖቹን የፍቅር እጆቹን ልኮ በምድሪቱ ላይ ሰላምን ያሰፍናል። በምድሪቱ ላይ ምሕረቱን በረከቱን ያወርዳል። የእግዚአብሔር ልጆች ሰላም እንድንሆን የእርሱ መልካም ፍቃድ ይሁንልን። በሁለተኛ ደረጃ ሰላም ስንሆን ምን እናገኛለን ስንል እንረጋጋለን። የእግዚአብሔር ልጆች እኛ በቀና ልብ በተሰበረ ልብ በበጎ ሕሊና ወደ እግዚአብሔር ተመልሰን ይቅር ተባብለን ለሰላም እጃችንን ካነሳን፣ አዎ የእግዚአብሔር ልጆች ኢትዮጵያ ትረጋጋለች፣ አፍሪካ ትረጋጋለች፣ ዓለም ትረጋጋለች። የእግዚአብሔር ልጆች ሰው በሰላም ወጥቶ በሰላም መግባት ይችላል ማለት ነው። በዚህን ዘመን ነጋዴው ነግዶ በሰላም ወደ ቤቱ መመለስ አቅቶታል። በዚህ ዘመን ተማሪው ተምሮ ወደ ቤቱ መመለስ አቅቶታል። በዚህ ዘመን የመንግሥት ሠራተኛው ሥራውን በሰላም በፍቅር አከናውኖ ወደ ቤቱ መመለስ አስግቶታል። ሊታሰብበት ይገባል ማለት ነው። የእግዚአብሔር ልጆች ሁላችንም በይቅርታ በፍቅር በአንድነት የሰላምን ዋጋ አውቀን ተረድተን በኢትዮጵያም በአፍሪካም በዓለም ሁሉ ሰላም እንዲሰፍ የበኩላችንን ጥረት ማድረግ ይገባናል ማለት ነው። ሰላምም ማምጣትም ማደፍረስም የሚቻለው
ሰው ነውና እግዚአብሔር አንዴ ሰላሙን ፍቅሩን ሰጥቶናልና ሰላማችንንም ማምጣትም ማወክም የምንችለው እኛው ነንና እያንዳንዳችን ግለሰቦች ራሳችንን አፍልተን ወደ ራሳችን ተመልክተን ይቅር ተባብለን ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 50 ላይ እንዲህ ይለናል እግዚአብሔር፣ በነፍሳችሁ ጨው ይግባ፣ እርስ በርሳችሁ ተስማሙ ብሎ በወንጌላዊው ቅዱስ ማርቆስ ላይ አድሮ ተናግሮናል ማለት ነው። በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ ብሎ ተናግሮናል ማለት ነው። እግዚአብሔር የሰላም አምላክ እንጂ የውከት አምላክ ስላልሆነ እርስ በርሳችን እንድንስማማ ስለሚፈልግ በአንድነት በፍቅር እንድንኖር ስለሚፈልግ የእግዚአብሔር ልጆች ምድራችን እንድትረጋጋ ትውልዱ በሰላም ወጥቶ በሰላም እንዲገባ እርስ በርሳችን መስማማት ይኖርብናል ማለት ነው። እርስ በርሳችን ስንስማማ አሁን የምንሰማው ጦርነት፣ አሁን የምንሰማው ስደት፣ አሁን የምናየው የምንሰማው ደም መፍሰስ ይቆማል ማለት ነው። እግዚአብሔር ለምን? እግዚአብሔር የሰላም አምላክ ነውና፣ እግዚአብሔር የፍቅር አምላክ ነውና፣ እግዚአብሔር የይቅርታ አምላክ ነውና። ስለዚህ እርስ በርሳችን ሰላም ከሆን መንደራችን ሰላም ይሆናል፣ ቤታችን ሰላም ይሰፍናል፣ ሀገራችን ኢትዮጵያ ሰላም ትሆናለች፣ አፍሪካ ሰላም ትሆናለች፣ በዓለም የሚንቀሳቀሱት ሕዝቦች ሰላም ይሆናሉ ማለት ነው የእግዚአብሔር ልጆች። ስለዚህ እርስ በርሳችን መስማማትና ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። ወንጌላዊው ሉቃስም በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው ሁሉ ይሁን ብሎ ተናግሯል ማለት ነው የእግዚአብሔር ልጆች። ስለዚህ በምድር ላይ ሰላም እንዲሆን ለሰዎችም ሰላም እንዲመጣ የሰው ልጅ በሰላም በፍቅር እንዲኖር እንዲመላለስ ከፈለግን የሰላም እጃችንን ማንሳት ይገባናል ማለት ነው። ከሁከት፣ ከዘረኝነት፣ ከደም አፍሳሽነት መለየት ይጠበቅብናል ማለት ነው የእግዚአብሔር ልጆች። ይህንን ስናረግ እግዚአብሔር ከአርያም እጆቹን ይልካል፣ አረጋጊ መላእክትን ይልክልናል፣ ሰላሙን፣ ፍቅሩን፣ አንድነቱን ይሰጠናል፣ በረከቱን፣ ጸጋውን ያድለናል ማለት ነውና ስለዚህ ምድራችን ላይ ሰላም እንዲሰፍ፣ ምድራችን ላይ ፍቅር እንዲሰፍ፣ ሕዝቡ በሰላም ወጥቶ በሰላም እንዲገባ እንዲረጋጋ ከፈለግ እጃችንን ለሰላም ማንሳት ይጠበቅብናል ማለት ነው የእግዚአብሔር ልጆች። በሦስተኛ ደረጃ ሰላም ስንሆን ምን እናገኛለን ብለን ስናይ በዓለም ሰላም ይሰፍናል። በሦስተኛ ደረጃ በዓለም ሰላም ይሰፍናል ማለት ነው። ምን ስናገኝ? የእግዚአብሔር ልጆች። አዎ ሰላም ስንሆን፣ ፍቅር ስንሆን፣ አንድነትን ስንፈጥር፣ ስንተሳሰብ በዓለም ላይ
ሰላም ይሰፍናል ማለት ነው። በመጀመሪያ ደረጃ በሰላም ወጥተን በሰላም እንገባለን ብለናል። በሁለተኛ ደረጃ ሕዝቡ ይረጋጋል ብለናል። በሦስተኛ ደረጃ በዓለም ላይ ሰላም ይሰፍናል ማለት ነው። እግዚአብሔር ለዓለማችን ሰላሙን ያምጣልን፣ አንድነቱን መተሳሰቡን ያውርድልን፣ በረከቱን ያብዛልን። የእግዚአብሔር ልጆች በዓለም ላይ ሰላም እንዲሆን ሁላችንም እጃችንን ለሰላም አንስተን በጾም በጸሎት በምስጋና እንድንተጋ ያስፈልጋልና የእግዚአብሔር መልካም ፍቃድ ይሆንልን። የእግዚአብሔር ምሕረቱ ቸርነቱ ፍቅሩ አያልቅምና ያልጠፋነው ከእግዚአብሔር ምሕረት የተነሳ ነውና የእግዚአብሔር ልጆች ከክፋት ርቀን ከዘረኝነት አስተሳሰብ ወጥተን በእምነት በሃይማኖት ጸንተን የቀማነውን መልሰን የበደልነውን ይቅር ብለን ያጠፋነውን ምሕረትን አድርገን ይቅር ተባብለን በንስሐ ሕይወት ተመላልሰን በሕይወት እንድንኖር የእግዚአብሔር መልካም ፍቃድ ይሆንልን። በመጨረሻ እግዚአብሔር እንዲህ ይለናል፣ እኔ የሰላም የፍቅር የበረከት አምላክ ነኝና ወደ ሰላም ተመለሱ፣ ፍቅርን አንድነትን ልበሱ ይለናልና እጃችንን ለሰላም ለፍቅር ለአንድነት እንድንዘረጋ የእርሱ መልካም ፍቃድ ይሆንልን። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ ይለናል፣ ሰላምን እልክላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለምና የእግዚአብሔር ልጆች እግዚአብሔር የሚሰጠን ሰላም የሰላም የፍቅር የበረከት ነውና የሐሰት ሰላም ሳይሆን የክህደት የመለያየት ሰላም ሳይሆን የፍቅር የበረከት ሰላም ነውና የሚሰጠን በሰላም በፍቅር ኖረን በይቅርታ ተመላልሰን ለኢትዮጵያ ለአፍሪካ ለዓለም ሰላም ነግሶ እንዲኖር የእግዚአብሔር በጎ ፍቃድ ይሆንልን። የትምህርታችን ርዕስ ለክፉዎች ሰላም የላቸውም ይላልና ከክፋት ርቀን ከምቀኝነት ተለይተን ከዘረኝነት አስተሳሰብ ከደም አፍሳሽነት አስተሳሰብ ተለይተን በሰላም በፍቅር እንድንኖር የእርሱ መልካም ፍቃድ ይሁንልን። የእናታችን አማላጅነት የቅዱሳን መላእክት ጻድቃን ሰማዕታት ረድኤት በረከት በእኛ ላይ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።